ሰበር ዜና ነው ዛሬ ማቀርብላችሁ። በዓለማችን ቁጥር 2 የነዳጅ ክምችት ያለበት የቬንዙዌላው ፕሬዚዳንት ማዱሮ አሜሪካ በቁጥጥር ስር አውላቸዋለች። ያ እንደሚታወቀው በአሜሪካና በቬንዙዌላ መካከል ከፍተኛ ውጥረት ነግሶ የነበረ መሆኑ ግልጽ ነው። ምክንያቱ ደግሞ ከናርኮቲክ ጋር ከዚህ ከአደንዛዥ እጽ ጋር በተያያዘ ከአሜሪካ ከቬንዙዌላ በአደንዛዥ እጽ እያዘዋወረች ነው ከፕሬዚዳንቱ ጀምሮ የሚል ነበረ። አሁን ቀዳማዊ እመቤቷና ፕሬዚዳንቱ ያሉበት አይታወቅም የሚል ነው የቀረበው በአልጀዚራ በክትል ፕሬዚዳንቱ እንደተናገሩት። ነገር ግን ያው በዜናው በአልጀዚራ ይፋ ሆኗል ማለት ነው። ከሰዓታት በፊት ፕሬዚዳንት ማዱሮ በአሜሪካ ቁጥጥር ስር መዋላቸውን አልጀዚራ ዘግቧል። ሚዲያችን ሰብስክራይብ አድርጉ። ኤጂ ኒውስ ነው። ሰብስክራይብ አድርጉ። የተለያዩ መረጃዎችን በጊዜ ተደራሽ እናደርጋለን። አመሰግናለሁ።